ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የውጭ ሀገር የስራ ስምሪት ረቂቅ አዋጅ ያካተታቸው ዋስትና፣ ሕክምናና የምደባ ድንጋጌዎች ላኪ ኤጀንሲዎች ተቃወሙ። ከሁለት ሳምንታት በፊት ለሕዝብ ተወካዮች ምክር ቤት ቀርቦ ለሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የተመራው የውጭ ሥራ ስምሪት ረቂቅ አዋጅ ኤጀንሲዎች ለዋስትና $250,000 እንዲያስይዙ፣ የሚላኩ ሠራተኞችንም የሕክምና ወጪ እንዲሸፍኑ የሚላኩ ሠራተኞችን የሚመድበው ሚኒስቴር መስሪያ ቤት መሆኑንና የቅጣት ውሳኔና በረቂቅ አዋጁ የተካተቱ ከሥራው እንዲወጡ ገፊ ምክንያት ናቸው ያሏቸውን ሌሎች ድንጋጌዎች የውጭ ሥራ ስምሪት አገናኝ ኤጀንሲዎች ላይ ተቃወሙ። የውጭ ሀገር የሥራ ስምሪት አገናኝ ኤጀንሲዎች ፌዴሬሽን አርብ ሰኔ 13 ቀን 2017 ዓ.ም ባዘጋጀው የውይይት መድረክ የተገኙ የኤጀንሲ ባለቤቶችም ከሚያስመዘግቡት ካፒታል በተጨማሪ የዋስትና ገንዘብ እንዲያስይዙ በረቂቅ አዋጁ መደንገጉን ተቃውመዋል። ከዚህ ቀደም በሥራ ላይ በነበረው አዋጅ $100,000 በዝግ አካውንት እንዲያስቀምጡ መደንገጉን የገለጹት ኤጀንሲዎች ባለፉት 20 ዓመታት ዜጎች ለሥራ ወደ ውጭ አገሮች ሲልኩ ከሚዘጋጀው የኢንሹራንስ ገንዘብ አልፎ በዝግ አካውንት እንዲቀመጥ የተደረገው ገንዘብ ተጠይቆ እንደማያውቅም ይገልጻሉ። በሥራ ላይ የነበረው አዋጅ ያለበት ችግር ሳይታወቅና ለምን ማሻሻል እንዳስፈለገ ሳይገልጹ ማሻሻያውን ማዘጋጀቱ ለምን እንዳስፈለገ ጥያቄ ያቀረቡት የኤጀንሲ ባለቤቶችም አንዱ የሆኑት አቶ ገሰሰ ደሬሳ ዜጎች ለሚደርስባቸው እንግልት፣ የአካል መጉደልም ሆነ የሕይወት መጥፋት የሚውለው የኢንሹራንስ ስርዓት ባለበት ሁኔታ በፊት በዝግ አካውንት እንዲያስቀምጡ ከሚጠይቁት ገንዘብ በእጥፍ መጨመሩ ኤጀንሲዎች ከሥራ እንዲወጡ የሚገፋ መሆኑን ገልጸዋል። አዋጁ ሲዘጋጅም ተጠቃሚውንም አገልግሎት ሰጪውንም የሚሰራ መሆን እንደሚገባው የተናገሩት አቶ ገሰሰ ይህንን ተግባራዊ ለማድረግ ሁሉም ባለድርሻ አካላት ውይይት ማድረግ ተገቢ ሆኖ ሳለ ረቂቅ አዋጁ ያዘጋጀው የመንግስት አካል ውይይት ለማድረግ አለመፈለጉ ግልጽ እንዳልሆነላቸውም አስረድተዋል። ሌላው የውይይት ተሳታፊ አቶ ሰኢድ አህመድ በበኩላቸው የሥራና ክህሎት ሚኒስቴር የፋይናንስ ተቋም ባለመሆኑና በፋይናንስ ሕግ እንደማይተዳደር በግልጽ ኤጀንሲዎች ገንዘባቸውን በሚኒስቴር አካውንት ካስቀመጡ በኋላ ከሥራው ማውጣት ቢፈልጉ በምን አግባብ ተመላሽ ሊሆንላቸው እንደሚችል በረቂቅ አዋጁ በግልጽ አለመካተቱንም ተናግረዋል። የዋስትና ገንዘብ ማስያዣ ያስፈለገው የዜጎች ጥቅም ለማስከበር በማስፈለጉ ከሆነ እኛም ዜጋ ነን፣ የገንዘባችን ደህንነት ዋስትና ያሳስበናል። የባንክ ጥበቃ ሊኖራቸው ቢችልም በሚኒስቴሩ አካውንት እንዲቀመጥ የተፈለገበት ምክንያት ግልጽ አልሆነልኝም ብለዋል። አክለውም በሀገርና በዜጎች ላይ ተፈጻሚ የሚሆን አዋጅ ሲጸድቅ ውይይት አለማድረግ ከሕገ መንግስታዊና የዘርፉ ባለቤት መብት እንዲያጡ እንደሚያደርግ ገልጸዋል። በረቂቅ አዋጁ ኤጀንሲዎች በመዳረሻ ሀገር ከሚገኝ አሰሪ ጋር በሚኖረው የሥራና ክህሎት ሚኒስቴር በሚያጸድቀው የሥራ ትዕዛዝ መሠረት ከሚኒስቴሩ የሚመደብለትን ሠራተኛ እንደሚወስድ መደንገጉን አስመልክቶ ይህ አሰራር ለሙስና የሚያጋልጥ መሆኑንም አቶ ሰኢድ አሳስበዋል። የሚቀጥሯቸው ዜጎች መስፈርት ማውጣት የቀጣሪዎች መብት መሆኑን አስታውሰው መንግስት መስፈርት አውጥቶ የሚመለምልበት አሰራር ተገቢ አይደለም ብለዋል። ዘርፉ በቀጥታ የሰዎችን ሕይወት የሚነካ ነው ያሉት ሌላው ተሳታፊ አቶ አህመድ መሐመድ ፖለቲካ ውስጥ መግባት እንደሌለበት አሳስበዋል። ይሁን ያህል ሰዎች $250,000 ተበድረው ንብረት ሸጠውም በአዋጁ እንደተደነገገው በሚኒስቴሩ አካውንት ማስቀመጥ ሊሰሩ ይችላሉ። ቀሪዎቹ ምን ልናደርግ ነው? በማለት ረቂቅ አዋጁ ኤጀንሲዎችን ከሥራ የሚያስወጣ እንዳይሆን ስጋታቸውን ገልጸዋል። ረቂቅ አዋጁ ከሌሎች ላኪ የአፍሪካ ሀገሮች ጋር ተወዳዳሪ እንዳንሆን የሚያደርግ ነው በማለት ለሪፖርተር የገለጹት የኢትዮጵያ የውጭ ሀገር የሥራ ስምሪት አገናኝ ኤጀንሲዎች ፌዴሬሽን ምክትል ፕሬዚዳንት አቶ መዝገቡ አሰፋ ከዚህ ቀደም የሠራተኞች ምደባ በሚኒስቴሩ እንዲሆን ተሞክሮ ሳይሳካ የቀረ አሰራር መሆኑንና ይህ የታወቀ ሕግ ሆኖ መዘጋጀቱ ተገቢ አለመሆኑን ተናግረዋል። የቁጥጥር ከፍተኛ መኖሩ ከተረጋገጠ ይህን ለማስተካከል መስራት ሲገባ ሠራተኞችን ለመላክ የሚመደበው ሚኒስቴሩ መሆኑ ይበልጥ ለሙስና ተጋላጭ የሚያደርግ መሆኑን በመግለጽ ደላላን በሌላ መንግስታዊ ተቋም በሕጋዊ ሽፋን ማስቀመጥ ማለት ነው ብለዋል። ኤጀንሲዎች የሚያስይዙት የዋስትና ገንዘብ ዘርፉን ማዳከምና
ጫና በመፍጠር ህጋዊ የሆነ የሚሰሩ ህገወጥ እንዲሆኑ የሚገፋፋ እንዳይሆን ስጋታቸውን ገልጸዋል። ፍርድ ቤት ወንጀል የጠረጠረውን አካል በዋስትና ሲለቅ የዋስትና ገንዘብ በመንግስት አካውንት እንዲቀመጥ ይደረጋል። አሁን የተዘጋጀው ረቂቅ አዋጅም በዚህ ዘርፍ የተሰማሩ ኤጀንሲዎችን በአጠቃላይ ተጠርጣሪ ናቸው የሚል መልዕክት የሚያስተላልፍ ነው ብለዋል። ረቂቅ አዋጁ ኤጀንሲዎች የ$250,000 አቻ ገንዘብ በዝግ አካውንት በኢትዮጵያ ንግድ ባንክ እንዲያስቀምጡ በድንጋጌ ማስቀመጡ በሌሎች ባንኮች ላይ የጥሬ ገንዘብ እጥረት እንዲፈጥርና ከውጭ የሚላክ ሐዋላም በእነሱ በኩል እንዳያልፍ ስለሚደረግ ባንኮች ተጎጂ እንደሚሆኑም በውይይቱ ገልጸዋል። የሕዝብ ተወካዮች ምክር ቤትም ሰኔ 5 ቀን 2017 ዓ.ም የውጭ ሀገር የሥራ ስምሪት ረቂቅ አዋጅ ላይ በመነጋገር ለሰው ሀብት ልማት ሥራ በስምሪትና ቴክኖሎጂ ጉዳዮች ላይ ቋሚ ኮሚቴ ማምራቱ ይታወቃል። ቋሚ ኮሚቴው ሰኔ 12 ቀን 2017 ዓ.ም በረቂቅ አዋጁ ላይ ውይይት ማድረጉ ምክር ቤቱ በማህበራዊ ትስስር ገጹ አስፍሯል። የቋሚ ኮሚቴው ሰብሳቢ ነገሪ ሌንጮ ረቂቅ አዋጁ የዜጎችን የሀገር ጥቅም የሚያስጠብቅ፣ አሁን ያለውንም የአገልግሎት አሰጣጥ ማሻሻል፣ ቀልጣፋ አገልግሎት ለመስጠት ብልሹ አሰራሮችን ለሚያስወግድ መሆኑን መግለጻቸው ተመልክቷል። ከዚህ በፊት ስራውን የሚመራው የመንግስት ተቋም ስራ ፈላጊ ዜጎችና ኤጀንሲዎች የችግሮች አካል ናቸው። ረቂቅ አዋጁ በመንግስት ተቋማት በዜጎችና በኤጀንሲዎች ላይ በኩል ያሉ ክፍተቶችን በመሙላት ችግሮችን ለመፍታት ሚና ይኖረዋል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የኢትዮጵያ ነጋዴዎች በአፍሪካ ነፃ የንግድ ቀጠና ያላቸው ተሳትፎ ለማሳደግ ያለመ ተቋም ተመሰረተ። ኢኮ ትሬዲንግ የሚባል ስያሜ የተሰጠውና የኢትዮጵያ ነጋዴዎች በአፍሪካ ነፃ የንግድ ቀጠና ያላቸው ተሳትፎ ለማሳደግ ያለመ ተቋም ተመሰረተ። የኢትዮጵያ ነጋዴዎች በአፍሪካ ነፃ የንግድ ቀጠና ላይ ተገልጿል ተወዳዳሪ እንዲሆኑ ለማድረግ በማሰብ ኢኮ ትሬዲንግ የተሰኘ ተቋም ወደ ስራ መግባቱንም የተቋሙ መሪ ወይዘሮ ሜሮን ዳኘው በጉዳዩ ዙሪያ በሰጡት መግለጫ በአፍሪካ ነፃ የንግድ ቀጠና ላይ የኢትዮጵያ ነጋዴዎች ተወዳዳሪ እንዲሆኑ ለመደገፍ ስራ መጀመሩንም ተናግረዋል። ኢትዮጵያውያን ነጋዴዎች በአህጉራዊ የንግድ መድረክ ላይ ተወዳዳሪ እንዲሆኑ የአቅም ግንባታ ስራዎችን መስራት ዋነኛ ተልዕኳቸው እንደሆነም ወይዘሮ ሜሮን ገልጸዋል። የአውሮፓ ህብረት ለዚህ ፕሮጀክት የ6 ሚሊዮን ዩሮ በጀት ድጋፍ ማድረጉ የተገለጸ ሲሆን በተለይም አነስተኛ መካከለኛ የንግድ ድርጅቶች፣ ሴት ነጋዴዎች ዋነኛ ፕሮጀክቱ ተጠቃሚ ይሆናሉ ተብሏል። እነዚህ ኢትዮጵያዊ ነጋዴዎች በአፍሪካ ነፃ የንግድ ቀጠና ላይ ምርቶቻቸውን እንዴት መሸጥ እንደሚችሉ ማብቃት፣ የመወዳደሪያ መንገዶችን ማሳየት፣ የንግድ ህጎችን ማሳወቅ፣ የገበያ ዕድሎችን ማሳየት እና ሌሎች ተያያዥ ድጋፎችን መስጠት ተቋሙ ከሚፈጽማቸው ተግባራት መካከል ዋነኞቹ እንደሆኑም ተጠቅሷል። እንዲሁም አምራቾች ከአካባቢ ጥበቃ ጋር ተስማሚ ምርቶችን እንዲያመርቱም ኢኮ ትሬዲንግ ድጋፍ ያደርጋልም ተብሏል። የኢኮ ትሬዲንግ ፕሮግራም ሰኔ 13 ቀን 2017 ዓ.ም ይፋ በተደረገበት ወቅት የኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር ከፍተኛ ኃላፊዎች፣ በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊያ ፌመስበርገር እና ሌሎች እንግዶች ተገኝተዋል። አምባሳደር ሶፊያ በበኩላቸው የአውሮፓ ህብረት ለኢኮ ትሬዲንግ የበጀት ድጋፍ ያደረገው ኢትዮጵያዊ ነጋዴዎች በአፍሪካ ነፃ የንግድ ቀጠና ተወዳዳሪና ትርፋማ እንዲሆኑ ለማድረግ መሆኑንም ተናግረዋል። የንግድ ቀጠናዊ ትስስር ሚኒስቴር ህዝብ ግንኙነት ዳይሬክተር አቶ ወንድሙ ፍላቴ ኢትዮጵያና የአፍሪካ ነፃ የንግድ ቀጠና ስምምነት መተግበር የሚያስችላት ዝግጅት እንደጨረሰችም ገልጸዋል። አቶ ወንድሙ አክለውም ስምምነቱ ስራ ላይ ለማዋል የሚያስችል የታሪፍ ማሻሻያ ሰነድ እንደጸደቀና በቅርቡ ይፋ እንደሚደረግም ተናግረዋል። የአፍሪካ የነፃ ንግድ ቀጠና ስምምነት እንደ አውሮፓውያን አቆጣጠር በ2018 በሩዋንዳ ዋና ከተማ ከኪጋሊ በ44ኛው የአህጉር አባል ሀገሮች የተፈረመ ሲሆን ኢትዮጵያ ስምምነቱን ቀድመው ከፈረሙና ካጸደቁ ሀገሮች መካከል አንዷ ናት። 1.3 ቢሊዮን አፍሪካውያን እርስ በርስ እንዲገበያዩ ዕድል እንደሚፈጥር የሚጠበቅ ይህ ነፃ የገበያ ዕድል በዓመት $3.4 ትሪሊዮን ዓመታዊ ግብይት ይፈጸምበታል ተብሎም ይጠበቃል። ኢትዮጵያን ጨምሮ የስምምነት ፈራሚ ሀገሮች ቀስ በቀስ የሚያስከፍሉት የንግድ ታሪፍ እየቀነሰ መጥቶ በመጨረሻም ሙሉ ለሙሉ ነፃ የገበያ ዕድል እንዲሆን ግብ ማስቀመጡንም አቶ ወንድሙ ተናግረዋል።
ክቡራን የዩቱብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።